ኤፍሬም ስዩም። ፍቅር እዚህ ቦታ ፈገግ ብሎ ነበር። ያሳለፍነው ሁሉ አሁን ትዝታ እንጂ ውስጡ ህይወት የለም እያልሽ ላገሩ ታወሪያለሽ አሉ። እኔ ግን ልንገርሽ የሁለታችን ፍቅር ምን እንደሚመስል እንዴት እንደነበር በሶስት ምስክር። አንድ አሁን በቀደምለት የሆነ ቦታ ላይ ድምጻችን ከፍ አድርገን የሳቅንበት ቦታ ፒያሳ አደባባይ ከ7 ወር በፊት ስቀሽ የነበረው ያንቺ ሳቅ ተሰማኝ። መራመድ አቃተኝ። ትዝታ ነው ያልሽው ፍቅርሽና ሳቅሽ ከ7 ወር ኋላ እንደ ወንዝ ፈሳሽ ይሰማል ልንገርሽ። ታዲያ ለምንድን ነው የወንዝ ውሃ ሳቅሽ ያለፈ ትዝታ ምናምን ነው ብሎ ማንም ተራ ዘፋኝ የሚሸነግልሽ? ይልቅ እኔን ስሚኝ፣ ደቂቃ እንዳልሄደ አስረጂ ሊሆንሽ ምስክር ሊሆንሽ ከምንም አቅጣጫ የትም ሳትመለሽ አደባባይ መሃል ከቡና ጠረን ጋር እንደ ወንዝ የሚፈስ ሳቅሽን ትሰሚያለሽ። 2 ትዝ ይልሽ እንደሆን ከ1 ዓመት በፊት ካንቺ መኖሪያ ቤት የመጣሁኝ ጊዜ የመራራቅ ናፍቆት አስኩረን ቸኩለን ሰማያት ለመዝለቅ ከመሬት ላይ ወድቀን ፍቅር ስንሰራ ከሴት ወዝሽ ጋር የጡትሽ ስር ሽቶ ሸሚዜ ላይ ቀርቶ መወደውን ሸሚዝ ለመልበስ እርም አልኩኝ። ለብሼው እንዳልሄድ ከበደኝ ጨነቀኝ። ያንቺን ጠረን ማጠብ ነፍስ የማጥፋት ያህል ኃጢአት መስሎ ታየኝ። የሚገርምሽ ነገር እስከ ዛሬ ድረስ በመስኮቴ ዘልቆ በበሬ የሚወጣው የማለዳ ንፋስ ነው መንደሩን የሚያብስ ንፋስ። 3 ታስታውሽ እንደሆን የሆነ ቅዳሜ የሆነ ውብ ሆቴል ደግሞ ማትረሺውም ፍጻሜው ምሳ ነው። ይሄ እንኳ ትዝ ይላል እና እኔና አንቺ ብቻ የተቀመጥንበት ወንበር ጠረጴዛው ከ9 ወር በኋላ እዛ ቤት ዳግመኛ ተመልሼ ባየው የሚገርምሽ ነገር ጻፊው ባላውቅም ፍቅር እዚህ ቦታ ፈገግ ብሎ ነበር የሚል ጽሑፍ ሰቅለው ከ9 ወር በኋላ አንድ ለብቻዬ ከአንድ አንቺ ናፍቆት ጋራ ነበር ለምትዩ ለሁለታችን ፍቅር ምስክር ሊሆነን ያኔ ሁለታችን የጠጣነው ወይን ከወይንም ኦሽን እኔ የጨለጥኩት አንቺ ያጋመስሽው እኛ ያስተረፍነው እስከ ዛሬ ድረስ ያስተርነፍነው ማዕድ ጠርሙዝና ጽዋው በክብር ተቀምጧል ማንም ሳያነሳው ያኔ እንደነበረው። ታዲያ ምን ማለት ነው? ፒያሳ አደባባይ የወንዝ ውሃ ሳቅሽ ከቡና ጠረን ጋር ከኔ መኖሪያ ቤት የምወደው ሸሚዝ ላይ የሽቶ መዓዛሽ ከሴት ላቦትሽ ጋር ደግሞም እዚያ ውብ ሆቴል ስር ያስተረፍነው ማዕድ ጠርሙዝና ጽዋ አንጀት ከሚበላ ከቆንጆ ጥቅስ ጋራ ፍቅር እዚህ ቦታ ፈገግ ብሎ ነበርን እስካሁን በመሆን እያየሽ ሳቅሽ ፈሶ ሳያልቅ ከምወደው ሸሚዝ የሽቶ መዓዛሽ ውብ ጠረኑ ሳይለቅ ማዕድ ሳይነሳ ጽዋው ሳይታጠብ 3ቱን ምስክሮች ባይንሽ ፊት እያየሽ ታዲያ ለምንድን ነው ያሳለፍነው ሁሉ አሁን ትዝታ እንጂ ውስጡ ህይወት የለም ብለሽ ለመንደሩ ላገሩ ማውራትሽ? እውነት ለምንድን ነው?